ስፔሮች አስመጣውና ለሊፍት የሚሆኑ ስፔሮች ሊፍት ላይ ነኝ። ሄሎ ታዲያ በገንዘብ ማለቅ የሚችል ከሆነ ለምን እኔ ጋር ትደውላለህ? በልሽ ቻው። ሊፍት ላይ ነበርኩኝ። የሊፍት ስፔሮች አስመጣውና የሚገርምሽ ወዲያው ነጋዴዎች ተሻምተው ወሰዱት። ከዚያ ተመልሼ ኢንዶኔዥያ አንድ ዕቃ ለማምጣት ወደ ኢንዶኔዥያ ላይ ነኝ። ሄሎ አቶ አብርሃም ደረሰ? ጥሩ በጣም ጥሩ። አይ አዲስ አበባ የለውም፣ እንደገባው እደውላለሁ። ኢንዶኔዥያ ላይ ነኝ እና ኢንዶኔዥያ ሄድኩና ኢንዶኔዥያ ሄጃለሁ። ሄሎ ሄሎ መታሰቢያ፣ የእቃዎቹን ዝርዝር ላስገባ? የሱን ዝርዝሮች አስገባላቸው። ዛሬ ላስገባ ነገ? ሄሎ ይሄኛው ነው። የሙሽራውን ስም ደግሞ ደውዬ እነግርሃለሁ። እሺ የሙሽራውን ስም ደውዬ እነግርሃለሁ። ገዳይነሽ ሞቻለው በመውደድ ሞቻለው። ዛሬ ፎካከሩ ለእኛማ ጥሩ ነው። የተመረጠ ሙሽራ እናገኛለን። ግድ የለሽ። እንዲሁ ግን አንቺ ከሁለት ምረጭ ብትባይ ምንድን ነው? እኔ እንጃ። ሁለቱም የራሳቸው የሆነ አሪፍ ነገር አላቸው። ግን ሉሌ ያሳዝናል። አሌክስ ደግሞ ሉሌ ያሳዝነኛል። ይኸውልሽ እንዲህ እኮ ነው የሚባለው። ይኸውልሽ የመጀመሪያ አሳዘነኝ፣ ከዛ ላባብሎ አቀፍኩት፣ ከዛ እያለቀሰ አንገት ስር ሲሸጎጥ እኔ ደግሞ ላጽናናው ጎንበስ ስል ሳናውቅ ተሳሳምን። ከዛ እኔ በዚህ ሀዘኑ ላይ እንዴት አስቀይሟለሁ? እኔም ዝም አልኩት። ከዛ ሰውነኝና እኔም ስሜት የተፈታተነ። ከዛ የሆነ ጊዜ ሳላስበው ሆዴ ገብቶ አረፈው። ከዛ እዚህ ምድር ላይ እንደ ልጄ አባት የማፈቅረው የለም ብላችሁ አረፍ። እሺ አሌክስስ ወሬኛ ነህ። አሌክስ ሰው የውስጡን ስለማይረዳው ጉረኛ ይመስላል እንጂ በጣም የዋሰው ነው። ለመስጠት የማይሳሳ ውለታ የሚያብዛ አይነት ሰው የለም። እንደዚህ አይነት ሰው ነው። እንዲህ እኮ ነው የሚባለው። እኔ እኮ የሱ የፍቅር አጋር ሆናለሁ ብዬ ፈጽሜ አስቤ አላውቅም ነበር። ውለታውን ግን በፍቅር ካልሆነሽ እንዲህ በምን መክፈል ይቻላል?